ሰላም ሰላም እንዴት ናችሁ? ውድና አድማጭ ተመልካቾቼ ዛሬ ለእናንተ ጠቃሚ ነው ያልኩትን ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ድምፅ አልባው ገዳይ በሽታ ደም ግፊት ወይም ብለድ ፕሬሸር የተባለው በሽታ ብዙ የተወራለት ብዙዎቹ ትምህርት የሰጡበት ሲሆን ነገር ግን ብዙዎቻችን ችላ በማለት ብዙ ሰው በተኛበት፣ በቆመበት፣ በተቀመጠበት እየሞተ ነው ያለው። ደም ግፊት ምንድን ነው? ይህ በሽታ እንዴትስ ሊመጣብን ይችላል? ደም ግፊት በብዛት በተለየ ሁኔታ የሚያጠቃቸው ሰዎች እነማን ናቸው? በዝርዝር እናያለን። አንደኛ፣ እድሜያቸው ከ40 ዓመት በላይ ያሉ ሰዎችን በብዛት ያጠቃል። እንዲሁም እድሜያቸው ከ50 ዓመት በላይ ሲሆን ደም ግፊታቸው ይጨምራል። ሁለተኛው፣ ደም ግፊት ሰዎችን የሚይዘው ወይም የሚያጠቃው በዘር ሲሆን ከቤተሰቦቻችን ውስጥ አባት፣ እናት ወይም ዘመድ ካለው እኛም የበሽታው ተጠቂ ልንሆን እንችላለን። ሶስተኛው፣ መተላለፊያ መንገድ ወይም የሚይዘን ውፍረት ሲሆን ክብደታችን ሲበዛ ወይም በሰውነታችን ውስጥ ያለው የስብ መጠን ከፍተኛ ሲሆን የደም ግፊታችን ይጨምራል። አራተኛው መንገድ ያልተስተካከለ የኑሮ ሁኔታ ሲሆን ከዕለት ዕለት የምናከናውናቸው ስህተቶች ናቸው። ለምሳሌ እንቅስቃሴ የማያደርግ ሰው ወይም ስፖርት የማይሰራ ሰው፣ እንዲሁም ብዙ ጨው የሚበሉ ሰዎች፣ እንዲሁም መጠጥ አልኮል የሚጠጡ ሰዎች ናቸው። አምስተኛው መንገድ እናቶች ላይ ይበረታል። ምክንያቱም እናቶች በእርግዝና ወቅት ብዙ ጉዳቶች ስለሚኖሩ ብዛት ያጠቃቸዋል። ስድስተኛው በተለያየ በሽታዎች የተጠቁ ሰዎች ብዛት ያጠቃቸዋል። ለምሳሌ የኩላሊት፣ ስትረስ፣ ጭንቀት የመሳሰሉት ያለባቸውን ሰዎች ብዛት እንደሚያጠቃቸው ይታወቃል። በአጠቃላይ ከፍተኛ የደም ግፊት በማንኛውም የእድሜ ክልል ያለን ሰው ሊይዝ ይችላል። ነገር ግን ከዚህ በላይ የገለጽናቸው ሰዎች ላይ አደጋው እጅጉን የበረታ ነው። ስለዚህ ጥንቃቄ ብናደርግ እላለሁ። አሁን ደግሞ ለደም ግፊት መከላከያ መንገዶችን እናያለን። አንደኛው እና ዋነኛው መንገድ አመጋገባችንን መቀየር ነው። እሱም ጨውን መቀነስ ነው። በቀን ከምንመገበው ምግብ ውስጥ ከ5 ግራም በታች መሆን አለበት። ሁለተኛው መከላከያ መንገድ ዕለት በዕለት ከምንመገባቸው ምግቦች በተጨማሪ አትክልትንና ፍራፍሬን በብዛት መመገብ ነው። ሶስተኛው ቅመማ ቅመም ያለባቸውን ምግብ መቀነስ ወይም በጣም አሳንሰን መጨመር ነው። አራተኛው ስኳር የበዛባቸው ምግቦችን መቀነስ እንዲሁም በስብ የተሞሉ ምግቦችን፣ ጮማ የመሳሰሉትን በመጠኑ መቀነስ ያስፈልጋል። ሌላኛው መከላከያ መንገድ እንቅስቃሴ ማድረግ ነው። ለምሳሌ በየቀኑ ለ30 ደቂቃ የእግር ጉዞ ማድረግ፣ መሮጥ፣ የተለያዩ ቀለል ያሉ ስፖርቶችን መስራት፣ መዝለል የመሳሰሉትን መስራት አለብን። ክብደታችንንም በየጊዜው መቆጣጠር ይኖርብናል። ብዙ የሰውነት ክብደት ካለን ግፊታችን በሚገባ ይጨምራል። የታሸጉ ምግቦችን እና ነጭ ዱቄትን መቀነስ እና ተፈጥሯዊ ምግቦችን መመገብ ይኖርብናል። መጠጥንም ማቆም ወይም መቀነስ አለብን። በእውቅና የደም ግፊት ያለባቸው ሰዎች አልኮል እና ነጭ ቡናን ባይጠጡ ይመከራል። ስትረስ ወይም ጭንቀትን ለመቆጣጠር መንፈሳዊ ትምህርቶችን ማዳመጥ፣ መጽሐፍ ማንበብ፣
ትኩስ ውሃን መጠጣት የተወደዱ ናቸው። ከዚህም በተጨማሪ ሕክምና እየወሰዱ ከሆነ በትክክል ሳያቋርጡ መውሰድና በየጊዜው ደምን መለካት ያስፈልጋል። ለዛሬው ይጠቅማችኋል ያልኩትን ትምህርት ወደ እናንተ አድርሻለሁ። በሌላ ጠቃሚ ትምህርት እስክንገናኝ ይህንን ቻናል ብዙዎች እንዲጠቀሙበት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን እያልኩ እሰናበታችኋለሁ። ደህና ቆዩልኝ።